13 ሽፍቶች መነኩሴ ተመስለው ከአንድ ደግ ሰው ቤት ሊዘርፉ ገቡ። እዛ ቤት ከገቡ በኋላ ግን ትክክለኛ 13ቱ መነኮሳት ቅዱሳን ሆኑ። ይሄ ታሪክ እንዴት እንደተፈጠረ ላስረዳችሁ። ህዳር 13 ቀን ቅዱስ አስከናፍር የሚባል ታላቅ አባታችን ዓመታዊ የዕረፍት መታሰቢያ በዓሉ ነው። ሁላችሁም በኮሜንት ቅዱስ አስከናፍር እያላችሁ ጻፉ። እስከመጨረሻው ድረስም ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሌሎች እንዲዳረስ አድርጉ። የዚህ ቅዱስ ሰው ታሪክ ደስ የሚያሰኝና የሚያስተምር ነው። ቅዱሱ የገዳም ሰው አይደለም። በሮም ከተማ እጅግ ሀብታም ባለ ትዳር የአንድ ልጅ አባትና የከተማዋ መስፍን ነው። ይህ ሰው በጣም ደግና አብርሃማዊ ነበረ። ከጠዋት እስከ ማታ ነዳያንን ሲቀበልና ሲጋብዝ ነበር የሚውለው። ነገር ግን አንድና ብቸኛ ልጁ መጻጉዕ ድውይ ሆነበት። ለ35 ዓመታትም ከአልጋ ላይ ተጣብቆ ይኖር ነበረ። ቅዱስ አስከናፍር ግን ፈጣሪውን ያማርር ደግነቱን ይቀንስ ዘንድ አልሞከረም። አሁንም ነዳያኑን ማጥገቡን እንግዳ መቀበሉን ቀጠለ እንጂ። በዚያ ወራት ደግሞ በሮም ግዛት ውስጥ ቋንጃ የሚቆርጡ ሰው እየገደሉ የሚዘርፉ 13 ሽፍቶች ነበሩ። ስለ ቅዱስ አስከናፍር ደግነት ሰምተው ገድለው ይዘርፉት ዘንድ ተማከሩ። የሰራዊት አለቃ በመሆኑ በማታለልም ሄዱ። መነኮሳትን ይወዳልና 13ቱም ልብሰ መነኮሳትን ለብሰው ሰይፎቻቸውን በልብሶቻቸው ውስጥ ደብቀው ከበሩ ደርሰው የእግዚአብሔር እንግዶች ነን አሳደረን አሉት። ቅዱስ አስከናፍር ድምጻቸውን ሲሰማ ደነገጠ። ብቅ ብሎ አያቸውና ጌታዬ ምንም ኃጢአተኛ ብሆን አንድ ቀን ወደ ባሪያ እንደምትመጣ አምን ነበር ሲል በደስታ ተናገረ። እንዲህ ያለው ሽፍቶቹ 13 በመሆናቸው ጌታ 12ቱን ሐዋርያት አስከትሎ የመጣ መስሎት ነው። ወዲያውኑ ደስ ብሎት ወደ ቤቱ አስገብቶ እግራቸውን አጠባቸው። የእግራቸውን እጣቢ ወስዶም በልጁ ላይ አፈሰሰበት። ድንገት ለ35 ዓመታት አልጋ ላይ ተጣብቆ የኖረ ልጅ አፈፍ ብሎ ካልጋው ላይ ተነሳ። በዚህ ጊዜ ቅዱስ አስከናፍር ለ13ቱ ሽፍቶች በግንባሩ ሰገደ። ሽፍቶቹ ግን ነገሩ ግራ ቢገባቸው ደነገጡ። ጌታ 12ቱን ሐዋርያት አስከትሎ መምጣቱን የሰሙ የአገሩ ሰዎችም እየመጡ ይሰግዱላቸው ገቡ። በዚህም ጊዜ ሽፍቶቹ ልብሳቸውን አውልቀው እውነቱን ተናገሩ። እኛ ሽፍቶችንን የመጣነውም ልንገልህ ነው። አምላክ ግን ባንተ ደግነት ባንተ እምነት ይህን ሁሉ ሰራ። አሁንም እባክህ ትገድለን ዘንድ ሰይፋችንን ውሰድ ብለው ሰይፋቸውን ሰጡት። እሱ ግን ንስሐ ግቡ እንጂ መሞት የለባችሁም ብሎ ስንቅ ሰጥቶ አሰናበታቸው። 13ቱ ሽፍቶችም ጥቂት ምስር ይዘው ወደ ተራራ ወጡ። ምስሩን በመሬት ላይ በትነው ማታ ብቻ እየለቀሙ ይቀምሱ ነበረ። በጾም በጸሎትም ተጋደሉ። በእሺ ቀን 13ቱም በአላዊ ንጉሥ እጅ ሰማዕትነትን ተቀብለው የክብረ አክሊልን ተቀዳጅተው አረፉ። ቅዱስ አስከናፍርም በተቀደሰ ሕይወቱ ታግቶ ኑሮ በእሺ ቀን አርፏል። የቅዱስ አስከናፍር በረከቱ የእነዚህ ሽፍቶች የነበሩ ሐዳም ላይ ንስሐ ገብተው ለቅድስና የበቁ ቅዱሳን ለቤተ በረከታቸው የደረብም። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉ እንዲዳረስ አድርጉ። ይቆየን።